ዛሲን ነው ዛሲን ነው ወቀጥቀ መናስክተ ወተወክፎ እንፍኖተ ጌጋዮ እስመ መናስክተ ዘጺን እንፍኖተ ጌጋዮ ዳሴ ፍሬም ወይም ላይ ከላይክት ቃለ ሕይወት ቃለ በረከት ያሰማልን ብለናል። መጋቢ ሃይማኖት እንግዲህ እርስዎና መምህር ፍቅሩ ደግሞ ትተረጉማታላችሁ ማለት ነው። ትርጓሜዋን ነቢየ እግዚአብሔር ዳዊት ይሄንን ለምን እንደተናገረ ትርጉም ከሁለት አንዳችሁ እንግዲህ ደግሞ አንተ በል ተባሉ። ደግሞ ሰዓት እንዳትፈጁ፣ ሰዓት ሳትፈጁ መጋቢ ሃይማኖት እንደዚህ ብለው አያዩኝ ሰምተዋል። ድምፆትን ያሰሙ ውስጥ አይ እኔ እንኳን እንደው መምህር ፍቅሩን በማየቴ በጣም ደስ ስላለኝ ፕላስ ዲያቆናቱ አምስት ሁለት ይቀሩ ነበረ፣ ቀስፋቸዋል። እንግዲህ ያው በሰው ቤት እኛ ማዘዝ ስለማንችል የባ አክሲዮን ነን እኮ እኛ እዚህ ጉባኤ ላይ እርስዎ ኖት በስፍር በቁጥር የሚሰጡን። እንግዲህ እና ዝም አሉ ምን ልበል ታዲያ? በሰው ቤት እንዴ ዝም አሉ ብሎ ታዲያ ስርዓት ይፋለሳል እንዴ? በል ነዋ ፈቀደ። ያው እኛ እኮ አንተን በጣም የምንወድህ ስፔሻሊ እኔ በዚህ ቲክቶክም እንደዚህ እንድበረታ ከሆንኩባቸው ምክንያቶች ላይ ለዛ እኛ በቃ ከዛው ሲስተም ውስጥ ነው ያለ ነው። አሁን የቤተ ወንጌል ላይ ባሉ ጉባኤዎች ላይ
ሲምፕተም ውስጥ ነው ያለ ነው፣ ሴንስ ውስጥ ነው ያለ ነው። ውስጣችን ያለው ነገር ላይ ደማችን ውስጥ የተቀላቀለችዋን አሁን ይሄ ምስባክ እኔ ስሰማቸው ልጆቹን እየፈራሁ ነው የምሰማቸው። ነፍሴ እየተደሰተች ነው የምሰማቸው። ምን እሰራለሁ ታዲያ እዚህ ፔጅ ላይ እዚህ አይኔን እያደበዘዝኩኝ ወገብ እያንቀጠቀጡ ለነገ ስንት ስራ እያለ በዚህ ምሽት እኮ የምንቀመጠው ውስጥ ቤተ ወንጌል ይሄኛው ቤተ እስጢፋኖስ የዛሬ ጉባኤ እስጢፋኖስ ወደ ማንነታችን የሚመልሰን ኦሪጂናል ብራንዳችን ነው። ሌላ ቤት ብትሄድ ወከባ ነው፣ ሌላ ቤት ብትሄድ ጭቅጭቅ ነው። ይሄ በቃ ኢንተርፕሬቴሽን ነው። ትላንትና በህመም ምክንያት ያላስቀደሱ፣ ትላንትና ቤተክርስቲያን ያልሄዱ፣ ትላንትና ምስባክ ካለፈ በኋላ የተገኙ፣ ትላንትና ወንጌል ይህ ባለ 50 ሰንበት ምታየው ነው። ድግስ፣ ሰርግ፣ ምኑ ሰው ምንም ውሸት ነው። መንፈሳዊ ነገር የለም ቤተክርስቲያን ግቢ ውስጥ። አገልግሎቱ ብቻ ነው ያለው፣ ቅዳሴው ብቻ ነው ያለው። እንዴት አድርጎ ህዝቡ ቢዚ እንዲሆን አብይ ጾም የተገለገለውን ያክል በባለ 50 አገልግሎት የለም። ይሄ ሀቅ ነው። ስለዚህ ያን ኮምፐንሴት ለማድረግ ነው፣ ያን ለማሟላት ነው። እዚህ ላይ ጉባኤ የሰኞን ጉባኤ ያመጣ ነው። ዲያቆናት በቅልብጭ ባለች እንደዚች በምትል መዝሙር ዲያቆናት አይለኩም። የዲያቆናት ክብራቸው ማድረጋቸው ይሄ ነው፣ የወንጌሉ ክብር ይሄ ነው የሚለውን ጉልበት ለማሳየት ነው። ለዚህ ለሰለቸው ዓለም የቤተ ክርስቲያንን ለዛ የቤተ መቅደሱን ሙያ ቲክቶኩ ከፈቀደ፣ ፕላትፎርሙ ከፈቀደ ለዚህኛው ይሄ ቅልብጭ ይሄ ፒክ አድርጎ ለሚጠፋው ትውልድ ለማሳየት ነው ይሄ ጉባኤ የተዘጋጀውና ቢደክመኝም ቢሰለቸኝም ቢደክመውም ቢሰለቸውም ሊያገለግል ይገባል። በል ከተባለ ይላል። በቃ አለቀ። እዛች ስኮፓ ውስጥ ነው ያለ። ምስባኩን ስትሰብከው